የኢትዮጵያው የሰማይ ላይ ፈረስ ወይም ፔጋሰስ ጥንት በጥንታዊቷ ኢትዮጵያ እምብርት ውስጥ ኃያላን መንግስታት የተነሱባትና አፈ ታሪኮች የተወለዱባት ሲወልድ ሲዋለድ የመጣ ታሪክ ያለባት የኢትዮጵያ ፔጋሰስ የሚባል ወይም በራሪ የሰማይ ላይ ፈረስ የተባለ ድንቅ ፍጡር ነበረ። በሌሎች አገሮች ከሚታየው ከማንኛውም ክንፍ ያለው ፈረስ በተለየ ይህ ፈረስ የኃይል ምልክት ብቻም አልነበረም እና እንዲሁም ግርማ ያለው ባለ ግርማም ነበር። ነገር ግን በአክሱም ግዛት ሰዎች የተከበረ የሰማይ ጠባቂ ተደርጎ ይቆጠር ነበር። በሚያብረቀርቅ የወርቅ ክንፍ እና በካፖርት የበለጸገና እንደ ምድር ጥልቅ የሆነ ኢትዮጵያዊው ፔጋሰስ ወይም ፈረስ ከራሳቸው ከፍጥረታት ከመሰሉት ነገሮች ንጥረ ነገሮች እንደተወለደ ይነገር ነበር። ከታች ያሉትን መንግስታት እየተከታተለ ህዝቡን እየጠበቀ ከፍ ባሉ ተራሮች ላይ እየበረረ ከሚታዩ እና ከማይታዩ አደጋዎች ህዝቡን ይጠብቅ ነበር። ፈረሱ በተለይም ከአክሱም ገዢዎች ጋር ልዩ ትስስር እንደነበረውም ይታመን ነበር። በብዙዎች ዘንድ የሳባ ንግስት በመባል የምትታወቀዋ ታላቋ ንግስት ማክዳ እርሷ ብቻ ከዚህ የሰማይ ፍጥረት ጋር መገናኘት ትችላለች እና ከነርሱ ጋር ባደረገችውም ግንኙነት ንግስት ማክዳ ከሰማይ አንድ ታላቅ ጥበብን አግኝታለች ተብሎ ይነገራል። አንዳንድ አፈ ታሪኮች እንደሚናገሩት ፈረሱ ወይም ፔጋሶሱ ወደ ንጉሥ ሰለሞን ይዟት ጉዞዋን እንደመራትና በመሬቶች ላይ እየጨመረና ውቅያኖሶችን እያቋረጠ እንዳጓጓዛትም ጨምረው ይተርካሉ። የኢትዮጵያው ፈረስ የሰማይ ላይ ፈረስ ተረት ግን በዚህ ብቻ አያበቃም። እንደ ሽማግሌዎቹ ገለጻ ፍጡሩ ራሱን የሚገልጸው በችግር ጊዜ ብቻ ነው። ለመንግስታቱ ታላላቅ ጀግኖችና የጦር አለቆች በመታየት በመከሰት በጥንካሬውና በፍጥነት እየባረካቸው የኢትዮጵያን ሕዝብ ነጻነት፣ ጥበብና የማይበጠስ መንፈስ ተምሳሌት ተደርጎ እንዲቆጠር ሆኗል። እስከ ዛሬ ድረስ አንዳንዶቹ በኢትዮጵያ ደጋማ ከፍታ ቦታዎች ላይ ብትወጡ ምድሩን እንዳደረገው እንደሰራው በመመልከት ይህን የተቀደሰ የሚበር ፈረስ በጨረፍታ ማየት ትችላላችሁ። ያውም ለዘመናት ክንፎቹ ለዘላለም የሚያበሩ የኢትዮጵያን ያለፈ ታሪክና ታላቅነት የሚያስታውሱ ናቸው። የህዝቦቿ ዘላቂ ውርስ የኢትዮጵያው ፔጋሰስ ወይም ፈረስ አፈ ታሪክ ይቀጥላል፣ በትውልዶች መካከል ያልፋል። ዘመን የማይሽረው የድፍረት፣ የጀግንነት፣ የጥበብ ኃይል እና በሰማይና በምድር መካከል ያለውን እጅግ ምስጢራዊ ግንኙነት ፍንትው አድርጎ የሚያሳይ ፍጡር